ያቺ ሴት አታስታውሷትም? ያቺ አመንዝሯን እንዲህ አሉ። የደበደቧት፣ የጎተቷት፣ የመቷት ወደ ኢየሱስ አመጧት። ካመጧት መምህር ሆይ አሉ፣ እኛ ባወጣነው ንጉሡ ባወጣው ሕግ መሰረት ማንኛውም ወንጀልም ሆነ አመንዝራ ሆኖ የተገኘ ሰው ይገደል፣ በድንጋይ ወይ ይወገራል ወይ ይታረዳል የሚል ሕግ ወጥቶ ነበርና እንዴት ይሻላል? እኛ በዓይናችን በብሌናችን አይተናታል። ስለዚህ እችን ምን ትላለ አሉ። ኢየሱስ አጭር መልስ ነው የመለሰው። አይ ይሄ ቀላል ነው አለ። አጃንካንያ ማጋንታንያ ቦስ ጁ ካላንቶሳ ሪካባባባንያ ባጋንታንያ ቢፖንያ ላንቶሳ አጁካ ሄጆ ቀላል ነው አለ። እንግዲያውስ አለ አይታችኋል። አዎ አመንዝራ ነች። አዎ በብለናችሁ አይታችኋል። አዎ አይ ቀላል ነው። እሺ ከናንተ ማንም ኃጢአት ሰርቼ አላውቅም ኃጢአተኛ አይደለሁም የሚል ሰው ካለ የመጀመሪያ ድንጋዩን ወደ እሷ ይወርወር፣ ቀጣዮቹም ይከተሉ። እነዛ ሰዎቹም ልክ ተዋርደው ድንጋዩን ወደ መሬት ጥለው ወደ መጡበት ተመለሱ ይልና ልጅቷ ተንበርክካ ተደፍታ ሳለ ኢየሱስ እንዲህ አላት፣ አንቺ ሴት ከሳሾችሽ የት አሉ? ወዴት አሉ? ወዴት ሄዱ? እንግዲያውስ እኔም አልከስሽም፣ ዳግም ኃጢአት እንዳትሰሪ አሏት። አንቱካ ጃንቶ የጁካ ማማማያ ማጋንታንያ ቦስ ይሄ ነው። እኛ ጣቶችን እንከስራለን፣ እጆችን እንዘረጋለን፣ እከሌ ነው እንላለን፣ በአሽሙሮ እንወጋለን፣ እናዋርዳለን፣ ከፍ ዝቅ እናደርጋለን፣ እንደ ቁመቱ ከፍ ዝቅ እናደርጋለን፣ በወፈረ እንለካለን፣ በቀጠነ እንመዝናለን። ልክ እንደ ሰውኛ እናስባለን። የነገውን ሳናቅ ነው ዳይሬክት የምንጠቁመው። እግዚአብሔር ያድናል። ይህንን ነው እግዚአብሔር እኮ እኔም አልከስሽም ነው ያላት። የታለ ከሳሾችሽ ወደ የታሉ አለ። የነገውን ሳናውቀው ቀጥታ እከለ እንላለን፣ እንወጋለን አይኑ ውስጣቱን። እግዚአብሔር ያድናል። ኢየሱስ ጌታ ነው። እሱ ትልቅ ነው። እንደ ሰውኛ ነው የምናስበው እኛ ግን አይደለም፣ እንደሱ አይደለም። ኃጢአት ማይሰራ ብኖር አለ እኛ ንጹህ ሆነን ነው። ልክ ውስጣችን የቆሸሸ የደፈረሰ ሆኖ ሳለ እንደ ንጹህ አድርገን ራሳችንን እናያለን። ገመዱን በጥሰን እንደ ተቀጠለ አድርገን እናስባለን። እሳቱን አጠፍተን እንደ ምነድ ነገር እናስባለን። እግዚአብሔር ያድነን። እንደዛ አይደለም። እኛ ምንድነን? ማነኘነ? የተኛው ወገን ነን እኛ? የተኛው ክርስቲያን ነን እኛ? ዕብራዊ ነን? አሞራዊ ነን? ፈረሳዊ ነን? እንግሊዛዊ ነን? ወይስ የተኛው ክርስቲያን እምነት ተከታዮች ነን እኛ? ዕብራዊ ነን እኛ? የተኛው ነን? ቆይ ኢየሱስ ያድናል። ኢየሱስ ያድናል።